መሰክራለሁ ብዬ አንደኛ ስጠይቅ በኋላ አልከኝና ረሳሁት። አንደኛ ግን የልጅ 5 ዓመት በፊት 2 ጊዜ አልፎሻል እዚህ ቤት ምስክር ነው። አሁን ሶስተኛ ሮቦት ነው የተገናኘው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ዛሬ ከዚህ በፊት ቢናገር በዚህ አጋጣሚ የዛሬ 5-6 ዓመት በፊት እርጉዝ ሆኜ የመጣው የልጅ ነፍሰ ጡር ሆኜ ስመጣ እዛ ነበር አዎ ከዛ እግዚአብሔር ተናግሮ አንድ ይጥቀም ቅርብ ትሰሪያለሽ ስሉ ዝም አለችና አሜን አልኩ። እኔ ባዶ ቦታ ነው እንጀራም የለኝም ነበር ቤቶና ምን ሲባል ቤት ትሰሪያለሽ ቅርብ ቀን ስትል እኔ እሷ ማግኘቷ አስደሰተኝ። አሜን አንቺ አሜን አልሽ ለሷ ይሄ አንቺ እኮ ቀለም ተቀብቶ አልቋል አልከኝ። አሜን አልኩ። እውነቴ ነው የምላችሁ ከዚህ አደባባይ ቆማለሁ ብዬ ስለማስበው አልፈራም ብያለሁ። ክብር ለኢየሱስ ይሁን። አሜን። ከዛ አልኩት ከ3 ወር በኋላ ማይሆን ስፍራ ሆኜ እያለሁ ትንቢቱ ተፈጸመ። እሰይ ማመስገን አልቻልኩም። አንደኛ ተመትቻለሁ፣ ችግርም አለኝ፣ ብዙ ነገሮች አሉ። እግዚአብሔር የት ሊሰጥሩ ነው? መገናኛ ጀርባ የእግዚአብሔር ታቦት ጀርባ ቤት ተሰጠኝ ሙሉ በሙሉ ያለቀበት። አዲስ አበባ ላይ እዚሁ አንተ ታጨበጭ እዚሁ መገናኛ እዚሁ አዲስ አበባ 6 ዓመት በፊት ያለቀለት ቤት ሁሉ ሽንት ቤት ባለቀበት ሰውዬ ማይሆን ስፍራ ነው ያለሁት። ግን ሄደ ወደዚህ ሆነ የጌታ ሰው ነው አናገረኝ። ማራስ እሺ ብዬ ተከተልኩት ትንቢት ስላለኝ ተከትዬ ግን የሰው ስልስ ባለቤት ታስሮናል የሰው ልጅ ስለሆንኩ ፈራው። ከፈራው በኋላ አንድ እህት አለች ይዤ ሄድኩት እኔ ጋር ልትኖር ወሰድኩት። ከሄድኩ በኋላ እህቴ ሰውዬ የሆነ ተቀለ ሌላ ቦታ ልሄድ ሳስብ አውጣኝ ወዳላ መልሰኝ ማለት ጀመርኩ። ጸሎት ጀመርኩ ነበረኝ ኔታ ከገባው በኋላ ሻወር ሽንት ቤት ውስጥ ነው ያለው። እሺ ከዛ መለሰኝ ፓስተር ጋር ሄጂ ተናግሮሻል እህት ነብይ አለች ሲደውሉ እሱ ላባር ነው አንቺ ከዛ ትነሻለች። እሺ ፈራው አልፈልግም እህት ይመልስ ብዬ ጸሎት ሲጀምሩ አልጋይ ስነሳየው አሜን ባመስግኑ ይሄ አይመጣም ነበር። እዚህ ቢመጣ ይሄ አይደረግም ነበር። ቀጥ ብዬ ተከተልኩትና ሹፌሮች ብርም የለኝም ሹፌር እንደዚህ ሆኜ መጥቻለሁ ግን አደራ እንዱ ተባበሩኝና ከዚያ አውጡ ስላችሁ እቃው መኪና እኔ ተባበርሻለሁ እቃዬን ጫኑ ትላጥየሩት ባመስግኑ ይሄ አይመጣም። የሚገርም ክብር ለኢየሱስ ይሁን። ለምን ታመስግኑ? አራጭ ዋው አሁን ግን